ጄ በጣም ቆየሽ። ይሄው እየደረስኩኝ ነው። ደረስኩ ካልሽኝ ስንት ጊዜሽ? እሺ በቃ ቶሎ ነኝ። እሺ አያስራት የነፍገት ካቴና የምሽት የቀኑ ምትፈረቃ ፀሐይን ኮከብን ጨረቃ እንዴ ቢኒ የጄ ጓደኛ ቆይ ላውራት ከዚህ የተሻለ ጊዜ አላገኘም። ወዴት ልትሄድ ነው? ተው ይቅርብ። ቆይ ግን ያለሁበትን ቦታ በየጊዜው እየተከታተሉ መምጣት አይከብድም? ማ እኔ ነኝ አንተን የምከታተለው? እዚህ ጋር ከኔና ከአንቺ ውጪ ሰው ያለ አይመስለኝም። ምን አይነት ስነ ስርዓት ነው? ቆይ ሰው አለው ብላ ጠይቅ። ዲፕልሽ ደግሞ በጣም ነው የሚያምረው። ለሌላ ጊዜ ሰው ለመንካት ስታስብ አስፈቅድሽ። በእኔ እጅ መነካት አግኝተሽ ነው? ይሄ እኮ ትልቅ እድል ነው። ምን ነው ደበረሽ እንዴ? መረቋት ያምሻል እንዴ? ምን ነው ደበረ? ይልበን ያላምኑን እና ዋደፈውበት ነው ምንቴ? እኔን አልሰማ ብለህ የሆንከውን አያረ እንዴት እንደሚያደርገው እኮ ስላላየሹ ነው። ጄ ለዚህ ልጅ ካልሰራውለት እኔ ሜት አይደለው። ነይ አሁን እንሂድ። እኔ እቺ ልጅ ካልሰራውለት እኔ ቢኒ አይደለም።